እውነትህን ነው። በቃ እንገናኝ እንዴ ሰብሊ? ማለት ምንድን ነው ያስፈራሽ? ከትምህርት ቤት ልትባረር እንደሆነ ላገኘት እንደማልችል ሳስብ ጸጸት የሚችለው ይመስላል። ለምንድን ነው የምትጸጸችው? በአንተና በጆኒ መሀል ያለውን ጸብ ያከረርኩት እኮ ነኝ። ራስሽን ጥፋተኛ ታደርጊ። ምንም ማድረግ አንችልም። ቅድም አለመታወርተኝ ነው። ምን አለችሽ? አንቺ ነሽ ሁለቱንም እንዳፈቀርሽ እየመሰልሽ አንዴ እዚህ አንዴ እዛ እያልሽ የምታጣያቸው አለች። ስለተጨነቀሽ ነው። አትስመች። ልክ ናት። ኃላፊነት ወስጄ ችግሩን መፍታት ነበረብኝ፣ ግን ምን ማድረግ እንዳለብኝ እንኳን አላውቅም። ሰብሊ ወይ ከተባረርኩና አንድ ላይ ሳንገናኝ ብንቀር እናፍቅሻል ይመስለኛል። እኔ ግን ትናፍቅኛለሽ። እንዴ ቆይ ጭራሽ አታገኘኝም እንዴ? እኔ ከዚህ የምባረር ከሆነ ጆኒንም ካሌብንም ተፈቅያቸው ወደ እናቴ ጋር ሄዳለሁ። እውነትህን ነው። በቃ እንገናኝ እንዴ ሰብሊ? ይሄን ባለምን ወረደ? አላውቅም ለምን እንደወረደ ሰብሊ። ለኔ ያለሽን ስሜት ግን በደንብ አስበሽበት ታውቂያለሽ? አላውቅም። ለምን አስበዋለሁ? ይኸውልሽ አንዳንዴ በእጅ ያዙት ወርቅ ይባላል። ምናልባት እኔን ካጣሽኝ በኋላ ለኔ ያለሽ ነገር ይገባሽ ይሆናል። ስለዚህ ራስሽን በደንብ አዳምጪ። ለአንተ ያለኝን ስሜት በሌላ አስቤው አላውቅም። ጊዜው ግን አሁን ይመስለኛል የምታስብበት። አሁንማ ምን ጥቅም አለው? ስሜቴ ምንስ ቢሆን ምናልባት ላይጠቅመን ይችላል፣ ግን ደግሞ ሳላወራው ወይ ሳልነግረው ከሚል የውስጥ ወቀሳ ደግሞ ያድንሻል። ኢላ እንድትባረር አልፈልግም። እኔም እኮ መባረሩን አልፈልግም፣ ግን እሱን ተይውና ለኔ ያለሽን ስሜት ማወቅ እፈልጋለሁ። ኢላ አታስጨንቀኝ። ይኸውልሽ ያለን ጊዜ ዛሬ ብቻ ነው። ስለዚህ ውስጥሽን በደንብ አዳምጪና መልስሽን ንገሪኝ። አውቃለሁ ምናልባት ግንኙነታችን ላይ ምንም ላይፈጥር ይችላል፣ ያው ከዛሬ በኋላ ስለምንለያይ ማለት ነው። ግን ደግሞ የውስጥሽን ማወቁ ለኔ ይጠቅመኛል። ስለዚህ ይህንን ነገር በደንብ አስቢበትና አናግሪኝ።